ሰላም ቤተሰቦች እንዴት ናችሁ? ዛሬ በወግዳይ ዘፈን መተናል። የቃቃ ሚስቴ በሚል ርዕስ የድሮ ሚስቴ የልጅነቴ ማለት ነው። ልጅነቴ የድሮ ሚስቴ ግጥም ነው። ሀሳቡ ነው አስጀምሮ ነው። ማርታቲ ማበቀልሽን እንትንሽ አልተቻለ እንትኑ ገብቷል። አጀማመሩ በመኪና ውስጥም ዋሽንት አለ። ዋሽንት ሲባል ሁለት አይነት ነው። ዋሽንትና ዋሽንት ኮንሰፕቱ ይግባ መጀመሪያ። ስንት ነገር አይታወቅምና አንድም በቀጠሮ መንገዱ ሞገደኛ ሙሉ ቫይቡ ራሱ አለው። እንትን ምን መሰለህ ይሄ ወጋይት የሚያምር ምክንያት ነው። ወጋይት ሌላ ወጋይት ሌላ ዘፈንም አለው እንግዲህ ማቆ ማርያምን ጠፍቶብኝ ነው እንጂ አሪፍ ዘፈን አለ። አሁን ልንገርህ የእንትኑ ቲፑ ራሱ ኮንሰፕት እንደሆነ ልንገርህ። አይደለም እሱ ምንድን ነው ያደረገው? ይሄ ያደረገው ምንድን ነው የሚባለው ታውቀዋለህ? የሆያ ሆዬ ቆብ ምንድን ነው ስም አለው? የሆያ ሆዬ ቆብ። አንተ ቆብ ይቀደድ ከቆብ ያልፍ መሽ ምንድን ነው እሱ? በቆብ ነው የገጠር ነው። እሷ ከተሜ ነች። አየህ ከተሜውና ከተማው ወይኔ በእናትህ ስድስት ማታ ዘፈን ደብዳቤሽ ቀረብኝ ሰዋላችሁ የካካ ሚስቴ ሚል አይመስልም ያለ ጆሮ የለም ጆሮ የለም። ስንጀምር ምን ብያለሁ? የቃቃ ሚስት ማለት የልጅነቴ ወለዱ እኮ ከጀርኩ ወለዱ አይደለም። ጮማ ጭንቅላት ላስረዳ። የልጅነት ፍቅር ገባ። አሁን ከጀርባ ምን አለ? ህፃን እያሉ ከፊትስ አድጎ በጣም በዚህ ዘፈን አብሮ አደገ ነው። አብሮ አደገ ነው። ግጥም ያንተን መንገዱ ሞገደኛ ጠበኛ ደብዳቤሽም ቅርብኝ ሰው ማላክሽብኝ ደብዳቤሽ ቀረብኝ በጣም ክሬቲቭ ባያጋው ራሱ ደስ ምንም እንትን ምንም ከባድም አይደለም። ክሬቲቭ አጋስ የሌለበት ጨዋታው ሆነ ቁም ነገሬ በራሱ ጊዜ ምን ይባላል? በራሱ ጊዜ ምን ይባላል? አንተ እንትና ባርናባስ ምልክት ከኔ መጣ ባርናባስ ስም እኮ ባርናባስ ራምባራስ ኮመንት ላይ ራባስ አሌበስ የድሮ ዘፈን ውቢቴ ነገር ነው። የድሮ ዘፈን ውቢቴ ነገር ውቢቴ አጫራሜ የሰማው እኔ ያዘንኩኝ ፈርስታ
ሰከንድ ካሜራ ምናምን ፈርስት እና አታውቂም እንዴ አንቺ? አንግል አፕ አንግል ዳውን አሁን ይሄ እዚህ አንደኛ ካሜራ አለ፣ መልሶ ይሄኛው ሌላኛው ሁለተኛ ይሄ አንግል ተቀየረ። ምን ታውቂያለሽ? ሲጀምር ተራፍ ድካም ነው ማለት በሱ ፈቃድ አያ ነው ቪዲዮ ፕሮዳክሽን እንጃ በሱ ፈቃድ እኮ ታውቀዋለህ። ማን በሱ ፈቃድ አያ ነው እም። የማላውቀው እና ብቻ ሁለተኛ ዘፈን ቅዱስ ሚካኤል አውደ ዓመት እንግዲህ ዝጋው። ትክክል